ሰላም እንዴት ናችሁ? ውድ የተከበራችሁ የነጻነት አበራ ዩቲዩብ ቤተሰቦች ደህና ናችሁ? ሰላም ናችሁ? እዚህ ጋር እንደምታዩት ሊጥ ላይ እየተጫወትኩ ነው። ሊጥ እየተጫወትኩ ይሄ ደግሞ በእኛ ሀገር ምንድነው ሙዝ ቅጠል ይባላል። ይሄ ግን ያው ሰው ባለው ነውና እዛ ሀገር ያለው እንደዚህ ነው። እኔ አንድ ነገር እንገራችሁ፣ ልጆች ሆናችሁ እንደዚህ በሊጥ ተጫውታችሁ ታውቃላችሁ? ተጫውታችሁ ታውቃላችሁ? እኔ ተጫውቻለሁ በዚህ ሊጥ በደንብ ወደ ላይ እየሳብኩ ማለት ነው ተጫውቻለሁ። እንደማስቲክ ግን እጄ ንጹህ ነበር፣ ችግር የለውም። የምበላው ምን እኔ ደግሞ ብጫወትበትም ችግር የለውም። እጄ ደግሞ ንጹህ ነው አድቼ ነው። እና ልጆች ሆናችሁ ሊጥ እንደማስቲካ ያኝካችሁ በሊጥ ውስጥ እጃችሁን ዶል እያደረጋችሁ የምትዝናኑ አላችሁ። እኔ እንደዛ አደርግ ነበረ ማለት ነው። እና እንኳን አደረሳችሁ እያለሁ የመድኃኒዓለም ክብረ በዓል ማለት ነው። የመድኃኒዓለም ዳቦ የደፋሁት ነው። ይኸውልህ እኔ እህታችሁ ባለሙያ ይኸውልህ ሙዝ ቅጠል ነው። በዛ ሀገር ያው ኻስ ነው እንግዲህ በአረቦቹ፣ ግን በኢትዮጵያ ሙዝ ቅጠል ነው። ከሙዝ ቅጠልም ባይሆን ሰው ባለው ነውና እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል አይደል? ትል ነበር አያቴ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ትላለች። አሁንም እንደምታዩት ግን ይሄው መላጡ ትዝ አለኝ። ልጅ ሆኜ እናታችን ዳቦ ከደፋች ወዲያ ሙዝ ቅጠል መላጥ እንዴት ደስ እንደሚለኝ ለምን አላውቅም። አሁን ራሱ ብርቅ ሆኖብኛል። ልቅም አድርጌ አንድ ሰዓት ቀረኝ እንትኗም ማለት ነው ቅጠሏን የለቀምኳት እና እንደምታዩት ዩቲዩብ ላይ ነው በነገራችን ላይ እያሳቁኝ ነው ተወዲህ። እና እንደምታዩት ምርጥ ዳቦ በጣም ምርጥ ዳቦ ነበረ። እና ልጆች ሆነን ሊጥ እየሰረቃችሁ በሊጥ የምትጫወቱ እንደገና ደግሞ ሊጥ ስታዩ ዘና የምትሉ ፈገግ የሚያደርጋችሁ በቃ ሊጡ ስታዩት ፈገግ እጃችሁን ሊጥ ውስጥ ለማስገባት የምትሮጡ ልጆች በሉ ኮሜንት ላይ ለያችሁ ኮሜንት ነፂኔ አለሁ በላችሁ ኮሜንት ጻፉ ማለት ነው። እና ይሄን ይመስላል የዛሬ ዳቦ። ዛሬ ሚካኤል ዛሬ ይቅርታ ትላንት ነጋሁን። ያው ትላንት መድኃኒዓለም ነበር። ትላንትና ነው የደፋሁት፣ ትላንት ነው የተቆረሰው፣ ትላንት ነው የተበላው። ባይዘው አሁንም አላለቀምና ግን በጣም እንትን ነበር። በጣም የሚያምር ዳቦ በጣም ነበር የተዋጣው ማለት ነው። ልክ እንደ ሙዝ ቅጠል ዳቦ ፍርኖ በቃ ፍርኖ ዳቦ ታውቃላችሁ? ታውቁታላችሁ። እና ኮሜንት ላይ ጻፉ። እኔ እነዚህ በሊጥ እጫወት ነበር ብላችሁ ጻፉ። እናታችሁ እጃችሁን ብላችሁ አታውቅም በሊጥ ስትጫወቱ? እንደዛ ማለት ነው። ለማንኛውም ነጻነት አበራ ዩቲዩብን ሰብስክራይብ ያደርጋችሁ ኮሜንት ጻፉልኝ። እስኪ ኮሜንት ጻፉልኝ። እወዳችኋለሁ፣ አከብራችኋለሁ ብያችኋለሁ። ክበሩልኝ፣ ሻመት ኑሩ። ሰብስክራይብ አድርጉ።